ለዚህ ስራዬ ብሎ ሰብስቦ ህጋዊ ሳይሆን ህገወጥ ሆኖ ባለበት ሰዓት እንኳን ለዚህ ቸህት ሲቆም ነበረ። አላህ እሱንም ወለታውን ይመልስለት። ለና አቡ አሚራም ለተለያዩ ወንድሞችም አላህ ይመልስላቸው። ቀልብ ለሚሰጣቸውም ቀልብ አላህ ይስጣቸው። አፋቸውም ለሚረዝም ምላሳቸውም ለሚረዝም አላህ ልቦና ይስጣቸው። ሰው ወደቀ በሚባል ሰዓት ወይ ሰው ችግር አለበት በሚባል ሰዓት ሰው መቀጥቀጥ በጣም ቀላል ነው። በነገራችን ላይ ገልደም ያለ ዛፍ መጥረቢያ ማድረግ በጣም ቀላል ነው። እኔ የታዘብኩትና ያየሁት ነገር ትናንትና እና ዛሬ የሚገርምሽ ፎቶዬን እየለጠፉ ያላሉኝ ነገር የለም። ያው ለሶሻል ሚዲያ አዲስ ስላልሆንኩኝ እያየሁት ነው ያለፍኩት። ፎቶዬን እያየሁት የምቀርባቸው ሰዎች የሚገርምሻሉ በቅርብ አንድ የረዷት ልጅ በሆነ ጉዳይ ቸግሯት የረዷት ልጅ በጣም ከባድ ነገር ሆና ፖስታ አየኋት። ምን አለ መታ አይመን ምንድነው ያለው ችግር? ምንድነው መከራው? ምንድነው ስቃው? መታ ብትለኝ እንኳን ምን ነበር። ከዛ ብሩን ከከፈልኩ በኋላ የሰው ነገር ነው የምነግርሽ። ስክሪንሾቱን ልክልሻለሁ ሀቡ ታያዋለሽ። ትዝብቱ መጣችና አይመን ሀቢቢ እንደው እኮ እኔ ትናንትና ልቤ ደንግጦ ነበረ፣ እንደው ጀግና አኮራኸኝ ብላ ደግሞ ኮሜንት ጻፈች። ሀበሻ እንደዚህ ነው። ሀበሻ እንደዚህ ነው። እዛ ጋር ኧረ ጉድ እንደው ሀቢባ እልክልሻለሁ ይሄን እንደው ከቻልሽ እንደው ሳቂ አንድ ዓመት እዛ ፖስታለች። ኧረ ጉድ አላህን የማይፈሩ የምስኪን ብር የሚበሉ እንደዚህ ምናምን ብላ ፖስታኛለች። ደግሞ ዛሬ ኮሜንት ላይ መጣችና ሀቢቢ ገልቢ አይመን ይታይ የስደተኞች አባት እኔ እኮ ልቤ ትናንትና ልቤን ካጠፋችሁ በኋላ ማለት ነው። እና እንደዚህ አይነት ነገሮች አሉ። አላህ እኛን ቀጥሏል። ከፋጡማ ጋር አፉ ተባብያለሁ፣ እሷም አፉ ብያለሁ ብላለች። ስለዚህ አሁን የቀረው ከዛህራ ጋር ነው። እኔ ለዛህራ አንዴ ጥያቄ አለኝ። ዛህራ በዚህ ቴሌግራም አካውንት አይመኒታን የሰደብሽው አንቺ ነሽ? የት ላይ ሀቡ? ቆይ ላነብልሽ ነው አካውንቱን፣ ዩዘር ኔሙን አነብልሻለሁ። ቴሌግራም አካውንቱ የሚለው BETW ይማም ቢተው ይማም ነው የሚለው። አንድ ቀን እንደዚህ እንደምትዋረድ አውቅ ነበር፣ አላህ ፊት ደግሞ አለገና። አይ እሷ ልትሆን አትችልም። ለምን አትሉም? አንድ ቀን እንደዚህ እንደምትዋረድ አውቅ ነበር የሚለው ቦታው ላይ ያልነበረ ሰው ነው። ስክሪን ሪከርድ አይታ ኦር ላይቭን አይታ የነበረች ሰው ናት እንጂ ራሷ እዚህ ጋር ለመምጣቱ ምክንያት የሆነች ሰው እንደዚህ ልጽፍ አትችልም። እኔ ስማርት ነኝ። ይሄ ከሱ አይደለም። ለምን በሉ አንድ ቀን እንደዚህ እንደምትዋረድ አውቅ ነበረ። ራሱ ያዋረደ ሰው አይደለም አንድ የሚለው አይደል? አንድ ቀን እንደዚህ እንደምትዋረድ አውቅ ነበረ፣ አላህ ነው እንጂ አለገና። እንዴት የሚያውቅ ሰው ነው እንጂ እንደዛ የሚለው አውቃለሁ ካለ ሰውየው ያውቃል ማለት ነው። አንድ ቀን ይሄ እንደሚፈጠር አውቅ ነበር ይላል ራሱ። ምክንያት ይሄ ካለ ሌላ ጉዳይ የለማ። ጉዳዩን በዝርዝር ይናገር ነበረ። የኔ ጉዳይ እንዲህ ብዬ ነው ያሰብኩት። ዛህራ የዩዘር ኔም ያንቺ ነው? ፓና BTW ይማም ቢተው ደብሊው ይማም እኔ አይደለሁም ሀቡ። እስቲ ማይ ወላሂ ላዚም ብለሽ ትክክል ማይ ወላሂ ላዚም ግቢ ቴሌግራም ላይ ግቢ እና ይዋ። እሺ በጣም ጥሩ። እኔ ደግሞ ይኸውልህ ሳይኮሎጂካሊ ስረዳ ይሄን የጻፈው ሰው ቦታው ላይ ያልነበረ ላይቭ ላይ ያልነበረ ስክሪን ሪከርድ አይቶ መጥቶ ላንተ አንድ ቀን እንደዚህ እንደምትዋረድ አውቅ ነበር፣ አላህ ፊት ደግሞ አለገና ብሎ የሚጽፈው ለመዋረድክ ምክንያት የሆነው ሰው ሳይሆን ስትዋረድ እግረ መንገዱን ያየ ሰው ነው። ገባክ? ስክሪን ሪከርዱን እግረ መንገዱ ያየ ሰው ነው እንጂ ራሱ ሆኖ እንዴት ራሱ ምክንያት ሆኖ አየክ ሰራውልክ ምናምን ቢሆን መታው አየክ ሰራውልክ ምናምን ቢሆን ኖሮ እሷ ናት ይባላል። እና ግን አንድ ነገር እሺ፣ እንደዛ ከሆነ ሀቡ እንደማሰድመኝ ከዚህ በኋላ ቃል ትግባ። በቃ እኔ ምንም አልፈልግም ከሱ። እሺ በኮሜንት በምንም አትስደቢ። እሺ አሁን አንቺ መቼም እንደማትሰድቢው ቃል ግቢለት እና አፉ ተባባሊ። ሀይባ ለማመስገን እድል አስጠጭኝ። እሰጥሻለሁ ማሬ። ማንን ነው የምታመሰግኝ? አንቺ ነው። እሺ እናቴ ችግር የለም። እሺ በመጀመሪያ ሀቅ ላወጣው ጌታ አላህ ሱብሃነሁ ወተዓላ ምስጋና ሁሉ ተደራርቦ ይድረሰው። በመቀጠል ሀቡዬ ማርያም
የኔ ጀግና ሴት፣ የኔ አንበሳ፣ የሳይመን እናት፣ የኑኑ እናት እኔ በጣም ነው ያስደሰች ዛሬ ባንቺ ውስጥ ቤተሰቦችሽን ነው ያየሁት። ባንቺ አስተዳደግ ውስጥ ምን ያክል በእውነተኝነት ነው እንዳሳደጉሽ፣ ምን አይነት በቃ የሰው ጭንቀት እንደሚያስጨንቅሽ የፍትህ ባለቤት እንደሆንሽ ነው እና ያየሁት። ቤተሰቦች ሁሉ ነው ዱዓ ያደረኩላቸው። ከነገሮች ሁሉ ላንቺና ለቤተሰቦችሽ አላህ ያድርጋቸው። ከመጥፎ ነገሮች ሁሉ አላህ ይጠብቅሽ። አቡዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ቀጥይበት። በጣም ደስ አስብለሽኛል ዛሬ አቡዬ። እሺ በቃ የኔን ነገር እንተውና አሁን ከሃይማኖት ጋር ተታረቁ። አፍ ብዬሃለሁ በይና ከዛ በኋላ ደግሞ መቼም እንደማትሰድቢው በአላህ ስም ቃል ግቢልን። ሚስቱ እየደበራት ነው። ባንቺና በሱ መሀል ያለው ስድድብ ሚስቱ እየደበራት ነው። አዎ ትናንትና አሁን ትናንትና ሀቡ ሰምተሻል። ቢጠበስ አይሸተኝም ቦርጫም መላጣ ያልተባልኩት ነገር የለም። እኔ የተጠራሁት የልጅቷን ሀቅ ከፈል ነው። ይሄ ትክክል አይደለም ማሬ። ፐርሰናሊ ነክተሽዋል። ለሱም ይቅርታ ጠይቂውና ከዛ አፉ ተባባሉ። አንተም ይቅርታ ጠይቃታለህ። ለፍቅር ጠይቃኝ ነው ያልከው ማስረጃ ስለሌለክ። ኧረ ችግር የለውም ጠይቃለሁ። እሺ አንቺም አቡዬ። አቤት። ብዙ ጓደኞቼ በኢሞ እየመጡ አይተንሽ የማናውቀውን ሶሻል ሚዲያ ላይ ያየንሽ ምናምን ብለዋልና የወር ስሜን አጥፍቷል። እኔ የፍቅር ጥያቄ ላልጠየቅኩትና ደብዳቤ እኔ በአሁኑ ሰዓት ደብዳቤ አለ እንዴ? እኔ በወረቀትም ሆነ በቴክስት ላልጻፍኩለት እንደዚህ ያላደረገችም ይበልና ሀቂ ናገር ይቅርለዋለሁ። እኔ ችግር የለብኝም። እሺ ስለዚህ ሌዲስ ፈርስት፣ ሴት መጀመሪያ ስለሆነ አንቺ ሴት ስለሆንሽ ቅድሚያ ሰተንሻል። አንቺ ቦርጫም መላጣ ብትጠበስ አትሸተኝም ስላልኩ ይቅርታ አድርግልኝ በይ። አዎ ስላናድሪ ነው እንደዚህ ያልኩት አቡ። ለምን ያለ ስሜ ስም ስለሰጠኝ ቦርጫም መላጣ ብትጠበስ አትሸተኝም ዝሆን ትመስለኛለች ያልሽውን እንዲህ ብለሽ እንደዚህ ስላልኩ ይቅርታ በይ። ከዛ ደግሞ እሱ ደግሞ የፍቅር ጥያቄ ጠይቃኛለች ስላልኩኝ ይቅርታ ይብልሻል። የላ ጀምሪ። ሌዲስ ፈርስት። አዳምጪኝ ሀቡ ፕሊዝ። እሺ ሰዓት ሄዶብናል። ቶሎ እሺ መጀመሪያ የፍቅር ጥያቄ ጠይቀኛል ምናምን ያለው ብዙ ወንዶች የሚፈልጓት ሲያጡ የፍቅር ጥያቄ ምናምን የሚለው ይቅር ይበል መጀመሪያ ነው። ሌዲስ ፈርስት። ሴት ልጅ ለሴት ልጅ ነው ቅድሚያ የምንሰጠው ሁልጊዜ። ሴት ስለሆንሽ ቅድሚያ ሰጥቼሻለሁ። አንቺ መጀመሪያ ቦርጫም መላጣ ብትጠበስ አትሸተኝም ዝሆን ትመስለኛለች ያልሽውን አስረግጠሽ እንደዚህ 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 ስላልኩክ ይቅርታ አርግልኝ በቃ ትዘጊያለሽ። ከዛ እሱ ደግሞ ይቀጥላል ምለውን ይልና ይቅርታ ይላል። አንቺ ያልኩሽን ብለሽ ይቅርታ በይ። የፋጡማን ብር ይመልስና ይቀርለዋለሁ። የቀረውን ብር ይስጥ። መለሰ እኮ ይሄ አንቺ የእውነት ትፈልጊዋለሽ፣ እውነትም ትፈልጊዋለሽ ማለት ነው። በቃ የፋጡማ ብር 9000 ሪያል መልሷል። ሌላ ነገር የምትፈልጊው ነገር አለ ከዚህ ሰውዬ ንገሪኝ በግልጽ። 9000 ሪያሉ 2600 ሪያል ይቀራል። 2600 ለፈጣሪ ሰጡት። ሁለቱም ማስረጃ ስለሌላቸው ለፈጣሪ ሰጡት። ከዚህ በላይ ማድረግ እችላለሁ የምትይ ከሆነ ማድረግ የምትችይውን አድርጊ። ሌላ ፐርሰናል ከሱ የምትፈልጊው ነገር ካለ በግልጽ እዚህ ጋር ተናገሪ። ካለ በለዛ ግን 9000 ሪያሉ መልሷል አይደለ? ሶ አንቺ ለተናገርሽ ነገር ይቅርታ ጠይቂ። እሱንም አሁን ይቅርታ አስጠይቋለሁ። ለተናገርሽ ነገር ቃል ይሄን ስላልኩኝ ይቅርታ በል ብዬ አስብሏለሁ። አንቺ ለተናገርሽ ነገር ይቅርታ ጠይቂ። ቅድሜ ያለው እሱ ነው። ቅድሜ ይቅርታ ይጠይቅ። ቅድሜ ያለው ስሜን ያጠፋው እሱ ነው። አላልኩትም፣ አልጻፍኩትም። እኔ ደግሞ እርግጠኛውን ልንገርሽ ትፈልጊዋለሽ። በጣም እልህ ተያይዘሻል ከሱ ጋር ያለው ጉዳይ ባጭሩ እንዲቀጭ አትፈልጊም። በጣም እንዲረዝም ትፈልጊያለሽ። እንዲህ ስትመላለሽ ምናምን መዋል ትፈልጊያለሽ እንጂ ጉዳዩን ባጭሩ መቅጫት ብትፈልጊ ኖሮ ባጭሩ እኔ እንደዚህ ብዬ ፐርሰናል ነገርህን ስለነካው ይቅርታትና ትዘጊው ነበር ጉዳዩ። ግን እንዲያልቅ አትፈልጊም። እንደ ሰንሰለት እሺ እንደዛ ከሆነ እሺ ሀቡ እንደዛ ከሆነ ሶሪ ኖ ሶሪ ተብሎ አይደለም። እኔ እንዳልኩሽ መላጣ ቦርጫም ብትጠበስ አትሸተኝም ዝሆን ትመስለኛለች ያልሽውን ቃል እንደዚህ ቃሉን እኔ እንዳልኩት ብለሽ ይቅርታ ስትይው እሱ ደግሞ ቃል በቃል ለፍቅር ስለምትፈልገኝ ነው የጠይቃኛለች ያልኩትን ይቅርታ ጠይቃለሁ ይላል እሱ። እሺ ትላንት ስለሰደብኩህ በጣም ይቅርታ።
አልኩኝ። ሀቡ አውቃ እንዲረዝምላት ፈልጋ ነው። እኔ ግን እድሉን አልሰጣትም። ጉዳዩ እንዲረዝምላት ጨርሰሻል። በቃ እሺ፣ እሺ። ትላንትና ሃይማኖት ትላንትና ስለሰደብኩሽ ይኸውልሽ፣ አንቺ ባልሽው ነው የሚለው እሱም ቃል በቃል አንቺ ቃል በቃል ማለት ስላልፈለግሽ እሱም ቃል በቃል አይልም። የሚልሽ ምንድነው? ትናንት ስለሰደብኩሽ ይቅርታ ነው የሚልሽ እሱም እንዳለ። እሺ በቃ ጨርሰሻል። አለቀ። እድል አንዴ ነው። ጨርሻለሁ። ሚውት አድርጊ። ቆይ ልበልሽ። ቃል በቃል በይ። ትናንትና መላጣ ቦርቃም ብትጠበስ አትሸተኝም ዝሆን ትመስለኛለህ ስላልኩት ቃል ይቅርታ ነው የምትይው። እንደዚህ ቃሉን ደግመሽ ብለሽ እንደዚህ በማለቴ ይቅርታ ነው የምትይው። ከዛ እሱም የፍቅር ጥያቄ በፍቅር ፈልጋኝ ነው የፍቅር ጥያቄ ጠይቃኛለች ስላልኩ ብሎ እሱም ቃሉን ገልጾ እንጂ ስለምን ይቅርታ እያልሽ እንደሆነ ይታወቃል። እሺ ትላንትና ቦርጫ መላጣ ዝሆን ትመስለኛለህ፣ ሴት ሁላ ትመስለኛለህ ላልኩት ብትጠበስ አትሸተኝም ላልኩት ይቅርታ። አሁን ደስ ጎበስ። ስለ እያንዳንዱ ቃል ነው ይቅርታ መጠየቅ። እንደዚህ አሁን አይመኒታ ደግሞ ትናንትና ስለምታፈቅረኝ ነው የፍቅር ጥያቄ ጠይቃኝ እምቢ ብያታለው ስላልኩኝ እጅግ በጣም ይቅርታ በላት። ትናንትና የፍቅር ጥያቄ ጠይቃኛለች ትወደኛለች ብዬ ያልኩት ትክክል አይደለም፣ የሴት ክብር ሚነካ ነው። ይቅርታ እህቴ። ጎበስ በቃሽ። ነገር አልጠየቀችኝም ይበል ነገር ያለሽ ጉዳይ መቼም እንዲያበቃ አትፈልጊም። ይቅርታም ጠይቆ ይቅርታ የሴት ክብር ሚነካ ነው ትክክል አይደለም ብሎም ይቅርታም ጠይቆ እንደገና ሌላም እንዲደግምልሽ ድምፁን ስትሰሚ መዋል ነው። እሺ በቃ ከላስ ይቋጭሽ። እሺ ከላስ ከዚህ በኋላ ይሄን ሰውዬ አልሰድበውም ብለሽ ቃል ግቢ። አልሰድበውም ኖ ይሄን አይመኒታን ከዚህ በኋላ በውስጥ መስመር ሄጄ አልሰድበውም፣ በኮመንትም አልሰድበውም በይ። በውስጥ መስመር ሂጅ አልሰድበውም፣ በኮሜንትም አልሳደብም። ይህንን ደግሞ በአላህ ስም ቃል ገባለሁ በይ። ለምን እኛ ባናይሽ በፌክ አካውንት ሄደሽ ብትሰድቢው አላህ ያይሻል። እሺ ምን ልበል? በአላህ ስም ቃል ይህን እንደማላደርግ በአላህ ስም ቃል ገባለሁ በይ። ለምን በአላህ ስም ቃል ከገባሽ አላህ ደግሞ በፌክ አካውንት ሄደሽ ስትሰድቢው ያይና እሱ ይቀጣሻል። እኛ ባናይሽም እሱ ይቀጣሻል። እሺ በፌክ አካውንት እኛ አንቺ ሞንሽን ባናገም አላህ ግን አንቺ ሞንሽን ስለሚያውቅ እሱ ይቀጣሻል። እሺ በፌክ አካውንት ሂጅ አልሳደብም፣ በኦሪጂናሉም አትሰድቢውም። አልሳደብም። ይህንን በማን ስም ቃል ትገቢያለሽ? በጌታዬ በአላህ ስም ቃል እገባለሁ በይ። በአላህ ስም ቃል እገባለሁ። በቃ በአላህ ስም ቃል ገብተሻል። አላህ ሰምቶሻል። በፌክ አካውንት ሄደሽ ብትሰድቢው፣ በኦሪጂናል አካውንት ሄደሽ ብትሰድቢው፣ በውስጥ ሄደሽ ብትሰድቢው፣ በቴሌግራም ሄደሽ ብትሰድቢው አላህ ያያል እኛ ባናይ። ከዛ እሱ ይቀጣሻል በስሙ የውሸት ስለማልሽ። ገባሽ? እንዳትሰድቢው። አቡ አቤት። አይ አማማሏ የነካው ሁለት ሰዎች ላመስግን። ሀቡ አዚዛንና ፋፊን ላመስግናቸው። ማናት ደግሞ ፋፊ? ፋፊ ኒቃ ሚስት ናት። ትናንትና በቪዲዮ ያየናት ከአዚዛ አጠገብ የተቀመጠችው። አዎ እነሱ በጣም ምርጥ እህቶች ናቸው። የስደተኛ እህቶች ናቸው እና በጣም ሀቀኛ ናቸው። ጉዳይ ውስጥ ነበሩ፣ ያውቁ ነበር። ትላንትም የተናገሩት ልክ ነው እና ደግሞ አላህ ስብሐነሁ ወተዓላ በዳይ እናት አባታችሁ እንኳን ቢሆኑ ከተበዳይ በኩል ቁሙ ነው ያሉት እና ሐዲሱን ተማሪ ምስጋና ታቅርቢላቸው። እውነት ነው የተናገሩት። በጣም አመሰግናለሁኝ። አላህ ያክብራቸው፣ አላህ ይስጣቸው። እኔ ደግሞ አንቺን ከነ ሁሉ ነገርሽ አመሰግንሻለሁ። ለእህትሽ ለፋጡማ ድምፅ ሆነሽ እዚህ ቤት ብዙ ቀን ኮመንት ጽፈሽ እድሉን ለማግኘት ጽፈሽ እድሉን ስታገኝ ማለት ጸንተሽ ተስፋ ሳትቆርጪ ሳተዩ መጥተሽ ኮመንት ጽፈሽ ገብተሽ ለፋጡማ ድምፅ ሆነሽ ፋጡማ 9,000 ሪያሏ ሐቋ ከ4 ዓመት በኋላ እንዲመልስላት በማድረግሽ በጣም አመሰግንሻለሁ። እሺ እሺ አብዬ። እሺ እናቴ። አላህ ደግሞ ጥሩ ባል ይስጥሽ እና እንገላገል። አሚን በይ አሚን በይ። የኔ ምርቃት ይደርሳል። ወላሂ አትፈልጊም? አይ ብዙ አስፈላጊ አይደለም። አይ ነው አትፈልጊም። በይ ቻው ቻው። እሺ አሁን ወደ አዚዛ እንሄዳለን። አይ አቢባ ግን ክፉ ነሽ በእውነት። አሁን የቀረው ከፋጡማ ጋር ታርቃችኋል፣ ከዛህራ ጋር አፍተባብላችኋል። አልሐምዱሊላህ። አሁን ከአዚዛ ጋር ነው የቀረው።
አዚዛም ከአዚዛ ጋርም ተታረቁ። አዚዛ ታረቁ። ዋሌኩም እናንተ ሰዎች። እሺ እኔ ዛሬ የመጣሁት ትላንትና የማቃትን ያክል ስለተናገርኩኝ አይመኒታ ደግሞ ቅር ብሎት ከሆነ መቼም ቅር እንደማይልህ እርግጠኛ ነኝ። ግን ቅር ብሎት ከሆነ እኔ እንደምወድህ እንደማከብርህ ማንም ሰው እንዲነካህም አልፈልግም። በእኛ የተነሳ ብዙ ነገሮችን አልፈሃል፣ ብዙ ረመጦችን ረግጠሃል። አሁን ግን እዚህ ደረጃ ደርሰሃል፣ አልሐምዱሊላህ። ቢሆንም ደግሞ ከአንተ ወደ እሷ ስላመዘንኩኝ ቅር እንዳይልህ፣ ሀቅ ነው። ይሄ ማለት አንተን አልወድህም ማለት አይደለም። ለምን እኔ እሷም አላቃትም፣ በእርዳታው ጊዜ ብቻ ነው ማቃት። ይሄ ነገር ግን መፈጠሩ በጣም ስላሳዘነኝ ጩሄብሃለሁ፣ ተናግሬሃለሁ፣ ይቅርታ ልልህ እፈልጋለሁኝ ማለት ነው። ለምን አንተን የማይንህ በመሲ አይን ነው፣ ገብቶሃል? እንደዛ ስለሆነ የአንተ ያከራ ወንድሜ ነህ። ተገናኝተን አናቅም። ሳውዲ አረቢያ እንኳን በምትኖርበት ሰዓት መልካሙን እመኝልሃለሁኝ። ግን ትናንትና የተናገርኩት ሀቅን ይዤ ስለሆነ ቅር እንዳትል። የወደቀ ዛፍ ምሳር ይበዛበታል የሚሉት ነገር ሁኛ አይደለም የመጣሁት፣ ሀቅን ይዤ ነው የመጣሁት። እና አውፉ በለኝ፣ በሀቅም ላይ ብጮህብህም አውፉ በለኝ። ይሄ ልልህ ፈልጌ ነው። ነው አንተም የውመለ ሂሳብ ልትለኝ ፈልገህ ነው ከሆነ እሺ፣ ችግር የለም። አሁን ተራውን እየጠበቀ እኮ ነው። አየሽ፣ ጨዋ ነው፣ ሰው አያቋርጥም። ተራ ጠብቆ ነው የሚያወራው እና አንቺ እስክትጨርሽ እየጠበቀሽ ነው። መርሐባ። እኔ እንግዲህ አዚዛ ማውቃት በስደት ላይ በጣም ብዙ መከራ እየከፈለች እንዳለ ከመሲ ጋር የምናወራ ነበር እና በጣም ታሳዝነኛለች። ታሳዝነኝ በዛ ችግርና መከራ ምን ያክል ነገር እያለፈች እንዳለ ብዙዎቻቸው ባታውቁ እሷ ታውቃለች፣ እኛ እናውቃለን። በተለይ ሳውዲ ነበር ነው እና ለልጇ ያላት ፍቅር፣ ለልጇ የምትከፍለው መስዋዕትነት በዛ ነው ማውቃት። እኔ በሌላ አላውቃትም። እንደውም ስትነግድ ሪፖስት አደርጋለሁ። ልጅቷ ከረሜላ ስትሸጥ በቃ ምን አይነት እናት ናት እንዴት ምናምን በቃ በጣም ብዙ ነገር አስባለሁ። በዛ ላይ ደግሞ አማቼ ናት። ዞሮ የሚገርምሽ አማቼ ናት። እንዴት የባለቤቴ ቤተሰብ ናቸው። ማታ ሲጽፉልኝ ነበረ። እሷ እኮ አዚዛ ማለት የከሌ ልጅ ምናምን ተባብለው እያወሩ ነበረ። አማቼ ናት። የሚገርምሽ እኔ አላውቅም። ማታ ነው ያወቅሁት።